እያደረኩ ያለሁት ነገር ልክ ነው ወይስ ልክ አይደለም? የልጆቼ ባህሪ ትክክል ነው ወይስ ትክክል አይደለም? እንደዚህ ሲጠይቁኝ ምን ልበላቸው? እንደዚህ ሲያደርጉ ምንድነው ማድረግ ያለብኝ? በጣም ብዙ ጊዜ እነዚህ ጥያቄዎች ውስጣችሁ ይፈጠራሉ። ብዙ እናቶችን ሳናገር የሚያጋጥመኝ ጥያቄ ስለሆነ ነው ዛሬ በቪዲዮ ይዤ የመጣሁት። ለልጆቻችሁ ብዙ ትኩረት ታደርጋላችሁ። ልብሳቸው ላይ፣ ምግባቸው ላይ፣ ትምህርታቸው ላይ፣ ንጽህናቸው ላይ፣ ጓደኞቻቸው ላይ፣ መጫወት ላይ ብዙ ትኩረት አድርጋችኋል። ከዛ ግን ይሄ ጥያቄ ግን ውስጣችሁ አለ። የዚህኛው ባህሪ እንደዚህ ነው፣ የዛኛው ባህሪ ደግሞ እንደዚህ ነው፣ የሴቷ ባህሪ ደግሞ እንደዛ ነው። ትክክል ነው ወይስ ትክክል አይደለሁም የሚሉ ብዙ ግራ መጋባቶች ሊኖሯችሁ ይችላል። ይሄ ደግሞ ትክክል ነው። በማይንድ ሞርኒንግ ደግሞ ትክክለኛው መፍትሄ ታገኛላችሁ። ይሄ ውስጣችሁ ያለው ስሜት መስተካከል፣ መጽዳትና ማረጋገጫ ማግኘት አለበት። የሚገርማችሁ ነገር ልጆቻችሁን ስናይ እናንተን እናያችኋለን። ልጆቻችሁ ሲያወሩ እናንተ ትገቡናላችሁ። ምን ችላችኋል? ምን አልቻላችሁ? ምን ተሳስታችኋል? ምን ትክክል ናችሁ? ምን አይነት መንገድ ላይ ነው ያላችሁት የሚለው በልጆቻችሁ እናውቃለን። በዚህ በክረምት ስልጠናችን ውስጥ ይሄ ጉዳይ ሁሉ የተጠቃለለ ነው። ስለዚህ በእነዚህ ስልኮች ብትደውሉ ደግሞ ዝርዝር መረጃዎችን ማግኘት ትችላላችሁ። አመሰግናለሁ። ቻው።